በ21ኛው የዓለም ወጣቶች አትሌቲክስ ሻምፒዮና የሲዳማ ቡና አትሌቲክስ ክለብ ፍሬ የሆነችው አትሌት አልማዝ ዮሐንስ በ3000 ሜትር መሰናክል የወርቅ ሜዳሊያ ለሀገሯ ያመጣች ሲሆን በ24ኛው የአፍሪካ አትሌቲክስ ሻምፒዮና በተመሳሳይ ርቀት የናስ ሜዳሊያ አሳክታለች። ይህን አስመልክቶ አትሌት አልማዝ ዮሐንስ ሐዋሳ ከተማ ስትደርስ የጀግና አቀባበል ሲደረግላት እንዲሁም ማምሻውን የክልሉ ከፍተኛ መንግስት የስራ ኃላፊዎች የአትሌቷ ቤተሰቦችና አትሌቶች በተገኙበት የእውቅናና የሽልማት ፕሮግራም ተከናውኗል። በአቀባበልና በምስጋና ፕሮግራሙ ላይ የተገኙት የሲዳማ ክልል ምክትል ፕሬዝዳንትና የትምህርት ቢሮ ኃላፊው አቶ በየነ በራሳ ባስተላለፉት መልእክት ክልሉ ያለውን የአትሌቲክስ እምቅ አቅም ለመጠቀም የሚያስችለውን ስራ አጠናክሮ እንደሚገፋበት ገልጸዋል። ልጃችን ባለ መድረክ ክልልን ብቻ ሳይሆን ሀገርን ወክላ በተሳተፈችበት ውድድር የወርቅ ሜዳሊያ ማስመዝገብ ችላለች። ይሄ ትልቅ ድል ስለሆነ ለወደፊትም በዚህ ዘርፍ የጀመርነውን ስራ አጠናክረን መቀጠል ከቻልን ገና ያልተነካ አቅም በክልሉ መኖሩን ስለምናቅ የተለያዩ ስራዎችን በዚህ ዘርፍ እየሰራን እንገኛለን። ኃላፊው በማከል ወጣቱ ነገውን ከግምት አስገብቶ በዓላማ እንዲሰራ ጥሪ አቅርበዋል። ወጣቶቻችን የዛሬው ዓለም የነገው ዓለም የእናንተ መሆኑን አውቃችሁ መክሊታችሁን ለይታችሁ ዓላማችሁን አንግባችሁ የምታሳኩትን ግብ ከወዲሁ ቆጥራችሁ ያንን ለማሳካት ደግሞ ከልብ ሰርታችሁ ለተቀን ተግታችሁ ውጤት እንድታመጡ በዚህ አጋጣሚ ለእናንተም መልእክት ማስተላለፍ ፈልጋለሁ። የክልሉ ባህል ቱሪዝምና ስፖርት ቢሮ ኃላፊና የሲዳማ ቡና አትሌቲክስ ክለብ የቦርድ ሰብሳቢ አቶ ጃጓ አገኘው በበኩላቸው የሲዳማ ክልል በአትሌቲክሱ ስፖርት በላይነህ ዴንሳሞና ቱርቦ ቱሙን የመሳሰሉ አትሌቶችን ያፈራ መሆኑን በመጠቆም ይህን ታሪክ ለማስቀጠል ይሰራበት እንደሆነ ገልጸዋል። እንደ አትሌቲክስ ትውልድ በመሃሉ ወጣቶች ብቅ ጥልቅ እያሉ የሉበት ሁኔታም ተስተውሏል። ከጊዜ በኋላ ግን ፕሮጀክቶችን በማደራጀት የማሰልጠኛ ተቋማትን በማቀናጀት እና በዛም ትስስሩ ወደ አትሌቲክስ ሲዳማ ቡና አትሌቲክስ ክለብ በውድድር አትሌቶቹ እንዲካተቱ ተደርጎ በየደረጃው ውድድሮች በሀገር ደረጃም እንዲሳተፉ እየተደረገ በተሰራው ስራ ውጤቶችን እያየን ነውና ዛሬ ደግሞ በአሜሪካን ሀገር በኦሬገን የታየውን በ3000 ሜትር መሰናክል አትሌት አልማዝ ዮሐንስ ያሳካችው ለወጣቱ አትሌት ትልቅ ተስፋን የሚሰጥ እኛ ይሄን ስራውንም ለምንሰራ ለወደፊት በዚህም ተስፋ ሳንዘናጋ ለወደፊት ተንጠራርተን ይሄን ስራውን ማከናወን እንድንችል አቅጣጫን ያሳየን ነው። የሲዳማ ቡና አትሌቲክስ ክለብ ስራ አስኪያጅ አቶ አሸናፊ ደበሳ እንዳሉት አልማዝ ታታሪና ለወጣት አትሌቶች ጥሩ ምሳሌ መሆኗን በመጠቆም የአትሌቷ ስኬት ለክልሉ የአትሌቲክስ ስፖርት መነቃቃት ይፈጥራል ብለዋል። ከመነሻውም ጀምሮ ፕሮጀክት ውስጥ ስትሰለጥን ሞራል ያላት አትሌት ናት። የማሸነፍ ስሜት ያላት አትሌት ናት። በዛው መሰረት ከስነ ምግባራው አንጻር ስናይ በጣም ጥሩ ስፖርታዊ ዲሲፕሊን ያላት አትሌት ናት። እቺ አትሌት ከማሸነፍም ባሻገር ሌሎች አትሌት አርያ የምትሆን ናት። በሷ ማሸነፍ በቅርብ ጊዜ ውስጥ ራሱ ብዙ አትሌቶች ላይ መነሳሳትን ፈጥሯል። ለብዙ አትሌቶች አርያ ሆናለች። በቀጣይም ብዙ አልማዞችን ለመፍጠር እኛም በእኛም በኩል እየሰራ ነው ያለ ነው። ከፕሮጀክት ነው የወጣችው፣ ከታች ፕሮጀክት ነው የወጣችው። በፕሮጀክትም እኛ ብዙ አትሌቶችን አደራጅተን እየሰራ ነው ያለ ነው። ስለዚህ በቀጣይም በምንሰራቸው ስራዎች ላይ ለኛም ለምንሰራውም ለክለቡም ብዙ ሞራል ነው የሆነች። ስለዚህ ብዙ አትሌቶችን ለማውጣት ዓለም አቀፍ ተወዳዳሪ የሆኑ በኦሎምፒክ የሚሳተፉ በዓለም ሻምፒዮና የሚሳተፉ ከዛም አልፎ አልማዝንም በዓለም ሻምፒዮናና በኦሎምፒክ ለማሳተፍ ብዙ ይጠበቃል ከኛ። አትሌት አልማዝ ዮሐንስ የተደረገላት አቀባበልና ሽልማት ለቀጣይ የስኬት ጉዞዋ የሞራል ስንቅ እንደሚሆናት ተናግራለች። አትሌቷ ላመጣችው ስኬት የ1 ሚሊዮን ብር ሽልማት ተበርክቶላታል።